እናት አባት ሞተብኝ ብሎ ከመጠን ያለፈ ሐዘን ሊያዝን አይገባም ይላል። ማን የለኝም ብሎ ሰው እናትና አባቱን አጥቶ ካላዘነ ምን አጥቶ ሊያዝን ነው? ግን ይላሉ አባቶች ሰው እናትና አባቱን አጥቶ ማዘን የለበትም። ከባድ ነው። ብዙዎቻችን የእናትና አባቶቻችን ሞት እንፈራለን። ያጣንም ደግሞ በብዙ ተሰብረናል። የአብዛኞቻችን ወጣቶች ህይወት ሌላ አቅጣጫ ያዘው ከእናታችን ከአባታችን ሞት በኋላ። ምናልባት በህይወት ያሉልን ሰዎችን ደግሞ እጅግ በጣም እንሳሳላችኋለን፣ እንራራላችኋለን። ግን የለኝም ብላችሁ አትዘኑ። እናት አባት ሞተብኝ ብለህ ከልክ ያለፈ ሐዘን አትዘን ይላል። ሁለተኛ እህት ወንድም የለኝም ብለህ ደግሞ አትዘን። ዘመድ አዝማድ የለኝም ብለህ አትዘን። ብዙ ለቤቱ ብቸኛ የሆነ ሰው ባለበት ሁኔታ ውስጥ ጓደኛ የሌለው ሰው፣ እህት ወንድም የሌለው ሰው፣ የሰው እህት አይተን እህት ቢኖረን፣ የሰው ወንድም አይተን ወንድም ቢኖረኝ ብለን ተመኝተን አዝነን እናውቃለን። የሚደግፈኝ የሚራራልኝ አይዞ የሚለኝ